বাংলাদেশে ভালো আছে রাত እንብላ ጓደኞቼ বাংলাদেশ ইন্টারনেট ফাস্ট እንጀራ ማለት ነው ইন্টারনেট না হলে মানুষ পাগল হয়ে যায় পাগল angry ይሄን እንጀራ ገዝቼ ምን እንደሚመስል አያችሁ አትሳቂ አይታችኋል ጓደኛ ያመጣችልኝን እንጀራ ይሄን ትገዣለሽ እዩ ግን ያው ጥሩ ነው ግን ስለአማረኝ ብቻ ልብላ በድንች ወጥ ቲክቶክ ዛሬ ጓደኛዬ እንጀራ መጣችልኝ ድንች ወጥ ሰርታ መጣችልኝ ሰላም እንዴት ናችሁ ደህና ናችሁ ሰላም ናችሁ እግዚአብሔር ይመስገን እኔ በጣም ሰላም ነኝ በጣም ደህና ነኝ እላችኋለሁ እንግዲህ ስራ ጀምረናል ልብስ የምታስተኩሱ ሁላ ካላችሁ ኑ ስልክ ቁጥሬን አስቀምጥላችኋለሁ እዛ ጋር ስልክ ቁጥሬ ከታች ይቀመጣል ኑ ልብሳችሁን ተኩሳለሁ አሁን ማስታወቂያ እንሰራለን ኑና ልብሳችሁን አስተኩሱና ዝንጥ አድርጋችሁ ልበሱ ለማለት አክል ነው እኔም ብላችሁ ስንቶቻችንን ልብስ ቆመን ወይም ቁጭ ብለን የምንተኩሰው ማለት ነው እንዴት ነው እናንተ ልብስ የምትተኩሱት እንደዚህ አድርጎ መልበስ እንዴት እንደምጣል ችግር ነው እና እኔ የምላችሁ ልብስ ስትተኩሱ ማለት ነው ልብስ ስትተኩሱ ቆማችሁ ተተኩሱ ቁጭ ብላችሁ ተኩሱ ልብስ ምክንያቱም ለኩላሊታችንም ለእግራችንም ጥሩ አይደለም ቆሞ መተኮስ ማለት ነው እኔ አሁን ብዙ ጊዜ ቁጭ ስላልኩኝ ወገቤን ስላመመኝ ነው ቆሜ መተኮስ የጀመርኩት ማለት ነው እና ብዙ ስራ እዚህ አረብ ሀገር ላይ ብዙ ስራ ያቆመን ስለምንሰራ እግራችንም ለእግራችንም ለኩላሊታችንም ያው መጥፎ ነውና እኔ በፊት አልችልም ነበር እንደዚህ ቆሜ ነው እንጂ ቁጭ ብሎ መተኮስ አልችልም ነበር አሁን ላይ ግን ለምጃለሁ ቁጭ ብዬ ነው የምተኮሰው ትንሽ ወገቤን ካመመኝ ደግሞ እንደዚህ ቆሜ እሰራለሁ በብዛት ግን ቁጭ ብዬ ነው የምተኩሰው ስለዚህ ልብስ ስትተኩሱ ቁጭ ብላችሁ ለመተኮስ እንትን በሉ ለመዱ ቁጭ ብላችሁ መተኮስ ለመዱ እላችኋለሁ ተወች ምክንያቱም እዚህ ልብስ ስንተኩስ ቆመን እቃ ስናጥብ ቆመን ምግብ ስናበስል ቆመን እዚህ አረብ ሀገር ላይ በብዛት ያው ቆመን የምንሰራቸው ስራዎች ናቸው የሚበልጡትና ስለዚህ ልብሱን ካን ስትተኩሱ ቁጭ ለማለት ሞክሩ ቁጭ ብላችሁ ለመተኮስ ሞክሩ እና እኔ አሁን እንደዚህ ስራዬን ጨርሼ ማለት ነው ልብስ ምናምን ተኩሼ ስራዬን ጨርሼ ማታ ስተኛ ጧት መነሳት አልችልም እግሬን በጣም ነው የሚከብደኝ በጣም ማለት እግሬ ውስጥ እግሬ ማለት ነው የምረገጥበት ውስጥ እግሬ እንደ ድንጋይ ነው በቃ መሬት መንካት አይችልም ያመኛል በጣም ስለዚህ በዛ የተነሳ ነው እኔ ቁጭ ብዬ መተኮስን እንትን የለመድኩት ማለት ነው ስለዚህ እናንተም ይረዳችኋል
አሁን ብዙ እህቶቻችን አሉ አሁን እግራቸውን የሚያሙት ማለት ነው። እንደዚህ ቆሙ ብዙ ጊዜ ቆሙ ከመተኮስ የተነሳ እግራቸውን ያማቸዋል፣ ኩላሊታቸውን ብዙ ነገር አለ እና እንደዚህ ለደማችን ራሱ እንደዚህ ብዙ ጊዜ ስንቆም ደማችን ያው ክብደታችን ወደ ታች ስለሆነ የሚመዝነው ስለዚህ ቁጭ ለማለት እንሞክር እላችኋለሁ እህቶቼ። አንቺ ለምን ቆምሽ እንዳትሉኝ ደግሞ ነግራችኋለሁ። ቁጭ ብዬ እንደዚህ በኩርሲ ቁጭ ብዬ ነበር ስተኩስ የነበረው። ትንሽ ወገቤን ሲያመኝ ደግሞ እንደዚህ ተነስቼ ተኩሳለሁ ማለት ነው። እንደዛ ነው ማለት ነው። ደግሞ ዩቲዩብን ለምንድን ነው ሰብስክራይብ የማታደርጉት ማለት ነው? እናንተ በቃ የሚሳደብ ሰው ብቻ ነው እንደ ሰብስክራይብ የምታደርጉት። እኔ ስላልተሳደብኩኝ ነው እንደው አልታያችሁም። እዚህ ነኝ እኮ ትንሽ አጭርም ስለሆንኩኝ መሰለኝ ማልታያችኋል። ቁመት ልግዛ። እግዚአብሔር ይቅር በለኝ። የፈጠረኝ እሱ ሁሉንም ነገር ትክክል አድርጎ ነው የፈጠረኝ። እግዚአብሔር ይመስገን። ምንንም ነገር ለመግዛት አላስብም። ሲጀመርም ደግሞ አይገዛም እና ምንድን ነው እህቶቼ ረመዳን ይደረሰ ምንድነው አረፋ ደረሰ። እንግዲህ ስራ ይበዛብናል። በጉ ምኑ ሲባል እንግዲህ በሶስት መታጠቅ ነው። በርቱ በርቱ እህቶቼ በርቱ በርቱ በርቱ። ለምደነዋል እንግዲህ ምንም አይደለም። የለመዱት ነገር አያስቸግርም። ስለዚህ በርታ በርታ በሉ። እኔም እመጣለሁ ሊያግዛችሁ። በሬ ነው በግ የምታረደው እናንተ ቤት? እኛ ቤት ግን ያ በግ ነው የምታረደው። ግን ቢሆንም ብዙ ነው። ስለዚህ እንተጋገዝ ነው። ሙቀቱ እንዴት ነው ግን? የዚህ ሙቀት የራሱ ሙቀት እንግዲህ ስንቱን እንቻለው። ያስችለናል። እግዚአብሔር እሱ ያስችለናል።